ሰላም ዩቲዩብ እንዴት ናችሁ? ዛሬ የተከሰትነው በዱባይ የባቡር አገልግሎት እና የባስ የታክሲ የተለያዩ አገልግሎቶችን የሚሰጠውን አስማተኛውን ካርድ ነው ማስተዋወቃችሁ። ይህ ሜትሮ ነው። በመሀል የምታዩት የቢጫ ስቲከር ያለው ተሳፋሪዎች የሚወጡበት ሲሆን ዳርና ዳር ደግሞ ተሳፋሪዎች የሚገቡበት ሲሆን የጎልደን የሴቶች እና የህፃናት እንዲሁም የአካል ጉዳተኞች የተለየ መቀመጫዎች አሉ። እነዛ ላይ ከተቀመጠን ያው ቅጣት አለው ማለት ነው። ስለዚህ እየተጠነቀቀን የምንረግጠው ቦታ ምን አይነት ቦታ ነው የምንቀመጥበት የሚለውን እያስተዋልን ይህ ኖል ካርድ የሚባለው የሚሸጠው 25 ድርሃም ሲሆን የ19 ድርሃም አገልግሎት ማግኘት እንችላለን ማለት ነው በሱ። ከዛ ወዴት ነው የምንሄደው? አብዛኞቻችን የምንጠቀመው ይሄ ቀዩን መስመር ወይም ግሪኑን ነው የምንጠቀመው። ሁለቱ ሜትሮ አብዛኛው ሰው ይጠቀመዋል። ስለዚህ የት ነው መሄድ የምንፈልገው የሚለውን አይተን ከማፓችን ላይ በዛ መሰረት እንመርጣለን ማለት ነው። አሁን የምትመለከቱት እንዳጋጣሚ ነው ኤርፖርት አካባቢ ነው። ከኤርፖርት ቀጥታ ሜትሮ የተገናኘ ስለሆነ ታክሲ እና ካር ሊፍት ሳንጠቀም በሜትሮ ወደምንፈልግበት መሄድ እንችላለን። ይሄም አንዱ አማራጭ ነው ማለት ነው። ሌላው ስለዚህ የባቡር አገልግሎት ከሰኞ እስከ ዓርብ ከጠዋት 5 ሰዓት እስከ ሌሊቱ 12 ሰዓት ድረስ አገልግሎት ይሰጣል። ቅዳሜ ደግሞ ሞር 1 ሰዓት እስከ ሌሊቱ 7 ሰዓት ወይም ደግሞ እስከ ሌሊቱ 1 ሰዓት ድረስ አገልግሎት ይሰጣል ማለት ነው። ሚኒመም ካርዱ ላይ መኖር ያለበት 7 ድርሃም ነው። ሁልጊዜ ቻርጅ ማድረግ አለብን። ቻርጅ ካላደረግን ያው ስንጠቀም ከተገኘን ቅጣት አለው። ከ200 እስከ 500 ድረስ ሊያስቀጣን ይችላል። ስለዚህ ካርዱን በአግባቡ መጠቀም አለብን። ለ5 ዓመት ያገለግላል። እስከ 1000 ድርሃም ድረስ መሙላት እንችላለን። ሌላው ይሄ ካርድ ሲጠፋብን መልሰን ለማግኘት እንዲመች ኦንላይን ሬጅስተር ብናደርገው የምንገዛውን ካርድ ተጠቃሚ እንሆናለን። ውስጡ ገንዘብ እያለው ብናጣው ተመልሰን ካርዱን ስንቀበል ገንዘባችንን እንድናገኝ በራሳችን ስም ሬጅስተር ማድረግ አለብን። እሱም ደግሞ ቀላል ነው። ስልካችን ላይ መጨረስ እንችላለን ማለት ነው። ሌላ ኖል ካርድ ለምን ለምን አገልግሎት ይውላል ነው? ለታክሲ፣ ባቡር የተለያዩ ሶስቱንም ግሪንም፣ ሬድም፣ ኦሬንጁንም ወደ ጁሜራ የሚሄደው ትራም የሚባለውንም የውሃ ጀልባዎች ላይ የአርቴ የሚሰጣቸው አገልግሎቶች እንዲሁም ሳይክሎች አሉ የተለዩ። ይሄ ጎልድ ቅድም ያልኳችሁ ነው። እነሱን አገልግሎቶች ማግኘት እንችላለን ማለት ነው። እያንዳንዱ ባቡር አንዱ ሄዶ ወደ አንዱ እስኪመጣ ከ6 እስከ 8 ደቂቃ ይፈጃል። ዋጋው ደግሞ ከትንሹ ከ3 ብር እስከ 15 ድርሃም ድረስ ይሆናል ማለት ነው። ያው እንግዲህ ብርም ስል ድርሃምም ስል እየተረዳችሁኝ፣ ያው ቶታሊ ድርሃም ነው። ልምድ አለቅም ለዛ ነው። እና በተረፈ ሌላ እንድንሰራላቸው የምፈልጓቸው ቪዲዮዎች ካሉ ኮመንት ላይ ያስቀምጡልን። ሌላ ስለ አርቴ ሰርቪስ ተጨማሪ መረጃ ሁልጊዜ ስንወጣ ከዚህ ከሜትሮ ከፈለግንበት ስንደርስ መታጠቢያ ቤት አለ። በዚህ ጋር በምታዩት ኮሪደሩ የወንዶች ሲሆን በዛ ጋር በተቃራኒው የሴቶች መታጠቢያ ቤት አለ ማለት ነው። እንደወጣን ከሜትሮ ከዛ እዚህ ጋር ገንዘብ የምንከፍልበት፣ ካርዱን የምንገዛበት ቦታ፣ የምንገባ የምንወጣበት ቦታ ነው። እዚህ ጋር ያሉትን እያንዳንዳቸው ነገሮች በስቴፕ እናያለን። እዚህ ኦቫል የምታዩት መሀል ላይ ያለው መስኮት ላይ እሱ ላይ ነው አዲስ ከሆነን ካርዱን የምንገዛው። እንግዲህ ያው ካርዳችን እዚህ ጋር ልንወጣ ነው ማለት ነው። እዚህ ጋር ተደርቦ ማለፍም ያስቀጣል ማለት ነው። በነገራችን ላይ እዚህ ፊት ለፊት የምታያቸው ተደርድረው የምታያቸው የኤቲኤም ነገሮች ራሳችን የምናስተናግድበት ነው፣ ቻርጅ የምናደርግበት ነው። ትንሹ ካርድ ቻርጅ ማድረግ የሚቻለው 20 ድርሃም ነው። ከ20 ድርሃም ጀምሮ የፈለግነውን አማውንት እስከ 1000 ድረስ መጠቀም እንችላለን ማለት ነው፣ መሙላት እንችላለን። እዚህ ጋር ካርዳችን እናስቀምጣለን። እዚህ ጋር የመጀመሪያውን በተን እነካለን። ያው የሀብታም 20 ድርሃም መርጠናል። ያው 50 ብሬን ፈርጄ ከትቻታለሁ። ከዛ እንጠብቃለን ማለት ነው። ያው ቀይ እንደዚህ ሲያበራ ካርዳችንን ማንሳት የለብንም፣ አልጨረሰም ማለት ነው። መልሳችን መጥቷል። አሁን ካርዳችን በትክክል ተሞልቶ ጨርሷል ማለት ነው። አሁን ካርዳችንን ማንሳት እንችላለን። እዚህ ጋር ኤግዚት ወዴት መሄድ እንደምንፈልግ ማንበብ አለብን። እዚህ ጋር ሜትሮ፣ ታክሲ የምንፈልጋቸውን አገልግሎቶች ማየት እንችላለን ማለት ነው። ኤግዚት የሚለው ላይ እዚሁ ላይ ሾፖች አሉ፣ ዱ ኢት ሳላት ሱቆች አሉ፣
ምግብ ነገሮች የምንፈልጋቸው ነገሮች እዛው በየሜትሮ ስቴሽኑ ላይ እናገኛለን። እዛው መጠቀም እንችላለን ማለት ነው። ጠቃሚ የሆኑ መረጃዎች ወይስ ዱባይ ውስጥ ማወቅ የምትፈልጓቸው ነገሮችን ዲኤም አድርጉልኝ፣ እየሄድኩኝ እሰራላችኋለሁ ቪዲዮ። ቦታችን ደርሰናል። ዴራ ነው። ሰብስክራይብ እያደረጋችሁ አበረታቱን።